ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን በዛሬው ቪዲዮአችን በአነስተኛ ካፒታል ልትጀምሩት የምትችሉት አነስተኛ ሽሮ ቤት ለመክፈት ምን ያስፈልገዋል፣ እንዲሁም ደግሞ የት ብትከፍቱ ያዋጣል፣ ካፒታሉ ምን ያክል ነው፣ የእቃስ ምን ያስፈልጋችኋል የሚለውን በዝርዝር እነግራችኋለሁኝ። ቪዲዮውን እስከ መጨረሻው ተከታተሉ። መጨረሻ ላይ ካፒታሉ ስንት እንደሚያስፈልገው እነግራችኋለሁኝ። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ፣ ቪዲዮ ከተመቻችሁ ደግሞ ላይክ ያደርጋችሁ፣ አስተያየት ካላችሁ ኮሜንት ያደርጋችሁ፣ ይጠቅመዋል ብላችሁ የምታስቡት ወዳጅ ዘመድ ካላችሁ ደግሞ ሼር ያደርጋችሁ አብራችሁን ቆዩ። አነስተኛ ሽሮ ቤት ለመክፈት ታዳ ቦታ በተለይ ቦታ መምረጥ ይኖርባችኋል። በመጀመሪያ ደረጃ ከካፒታሉም ከምኑም በፊት የት ብትከፍቱ ያዋጣችኋል የሚለውን መምረጥ አለባችሁ። እኔ ይሄ ቦታ ያዋጣል ብዬ የምነግራችሁ ቦታ በክፍለ ሀገር ከሆነ እንደ መናኸሪያ እንዲሁም ደግሞ የጉልበት ሰራተኛ የሚበዛበት አካባቢ፣ ሌላ ደግሞ ገበያ ያለበት አካባቢ ትምህርት ቤት ቢሆን በጣም ያዋጣል። ምክንያቱም እዛ በጣም ብዙ ሰው የሚተላለፍበት በጣም ብዙ ሰው ከአንድ ቦታ ወደ አንድ ቦታ የሚሄድበት ቦታ ስለሆነ በተለይ መናኸሪያ ላይ ቢሆን ይህም ቢዝነስ ለመጀመር ያዋጣችኋል። በጣም ነው የሚያዋጣችሁ። ስለዚህ እንደዚህ አይነት ቦታ ብትመርጡ በጣም አሪፍ ነው የሚሆነው። በተለይ ለምሳሌ እንደ ምሳሌ ብነግራችሁ ወደ ሰሜኑ ብትሄዱ ወልዲያ እንዲሁም ደግሞ ደሴ አካባቢ ብትሄዱ መናኸሪያ በጣም ብዙ ሰው በጣም በሺህ የሚቆጠር ሰው በየቀኑ የሚመላለስበት መናኸሪያ ነው። እንዲሁም ደግሞ ወደ ደቡብ አካባቢ ብትሄዱ ሐዋሳ፣ ቡታጅራ አካባቢ በጣም ብዙ የመናኸሪያ አካባቢ ያለበት አካባቢ ብትሄዱ በጣም ያዋጣችኋል። እዛ አካባቢ ያላችሁ ልጆች እዛ መናኸሪያ ፈልጋችሁ መናኸሪያ አካባቢ ወይም ደግሞ የጉልበት ሰራተኛ የሚበዛበት አካባቢ ብትከፍቱ በጣም ነው የሚያዋጣችሁ። በአዲስ አበባ የምትገኙ ደግሞ ትምህርት ቤት ወይም ደግሞ በጣም ብዙ ሰው የሚንቀሳቀስበት አካባቢ ይኖራል። እንደ ምሳሌ ብነግራችሁ እንደ መርካቶ አይነት ቦታ ወይም ደግሞ አየር ጤና ብቻ በጣም ብዙ ሰው የሚንቀሳቀስበት አካባቢ አለ። መገናኛ ምናምን አካባቢ አለና ዋጋቸው አዲስ አበባ ላይ የቤት ኪራይ በጣም ውድ ነው። ወደ ክፍለ ሀገር ቢሆን ነው እኔ ይሄ ቢዝነስ ያዋጣችኋል ብዬ የማስበው። ግን ቢዝነስ የትም ቦታ የትም የማያዋጣ የቢዝነስ አይነት የለም። ሁሉም ስለሚያዋጣ ነው የሚሰራው። እናንተ እንዴት እንደምትሰሩ ካወቃችሁ፣ ኪሳራን ካልፈራችሁ ወይም ደፋር ከሆናችሁ የትም ቦታ ቢዝነስ ብትከፍቱ ያዋጣችኋል። ምክንያቱም ሰው ባያዋጣው ኑሮ እስካሁን የትም ቦታ ምግብ ቤት አለ፣ የትም ቦታ ምንም ነገር አለና ቢያዋጣቸው ነው የሚሰሩት። ሳያዋጣው ሰው አይሰራም። ስለዚህ እናንተ ብትሰሩ ያዋጣችኋል። ግን የበለጠ ተጠቃሚ የምትሆኑት ወይም ቶሎ ልታድጉበት የምትችሉት በተለይ የክፍለ ሀገር ልጆች የሆናችሁ ልጆች ወደ ሀገራችሁ ስትመለሱ ልትከፍቱ የምትችሉት ሽሮ ቤት ቢሆን ብላችሁ ራሳችሁን ብታስቡ፣ በመጀመሪያ አነስተኛ ሽሮ ቤት ለመክፈት የሚያስፈልጋችሁ ምድጃ ነው። ምድጃ በአሁኑ ሰዓት በኢትዮጵያ ባለው የገበያ ሁኔታ አንድ ምድጃ ወይም ደግሞ ተለቅ ያለ ለምግብ ቤት የሚሆን ምድጃ ከ5,000 እስከ 10,000 ያስፈልጋችኋል። ሊያስቃችሁም ሊያስገርማችሁም ይችላል ይህ ዋጋ። ነገር ግን ያው የተለያየ የስቶቮች አሉ ወይም ምድጃዎች አሉ። ትንሽዬ ከሆነ አሁን ለቤት የምንጠቀማቸው ምድጃዎች ለምግብ ቤት አይሆንም። በጣም ብዙ ነው የምትሰሩበት ወይም ደግሞ በጣም ብዙ ምግብ ስለምትሰሩ ቀኑ ሙሉ ተለኩሶ ሊውል ስለሚችል አሁን ለቤት የምትጠቀሙት ስቶቭ አይሆናችሁም። ስለዚህ ከፍ ያለ ስቶቭ ነው የሚያስፈልጋችሁ። ይህን ስቶቭ ለመግዛት ታዲያ ከ5,000 እስከ 10,000 ያስፈልጋችኋል። አነስ ያለ እንገዛለን ካላችሁ ቢያንስ 2 መግዛት ይጠበቅባችኋል። ለዛ ከ5,000 እስከ 10,000 ያስፈልጋችኋል የስቶቭ ዋጋ ማለት ነው። አሁኑ በኢትዮጵያ የገበያ ሁኔታ ለምግብ ቤት የሚሆን የ50,000 ብር ፍሪጅ ያስፈልጋችኋል። በሶስተኛ ደረጃ ደግሞ ወንበርና ጠረጴዛ ያስፈልጋችኋል። ወንበርና ጠረጴዛ ሰው ሲመጣ ተቀምጦ ልታስተናግዱበት የምትችሉት ወንበርና ጠረጴዛ ያስፈልጋችኋል። ወንበርና ጠረጴዛ ስትገዙ የተለያየ ወንበርና ጠረጴዛ አለ። የእንጨት ልታደርጉት ትችላላችሁ ወይም ለፕላስቲክ ልታደርጉት ትችላላችሁ ወይም ደግሞ ሶፋ የሚመስሉ ወንበሮች አሉ፣ እነሱ ልታደርጉት ትችላላችሁ። ብቻ የተለያየ እነዚህ አሁን የጠቀስኩላችሁ
የወንበርና ጠረጴዛ አይነቶች ለምሳሌ ዋጋቸው ከፍና ዝቅ ይላል። ፕላስቲክ የምትገዙበት ዋጋ የእንጨት የምትገዙበት ዋጋ ሊገዛላችሁ አይችልም። ፕላስቲክ ዝቅ ይላል፣ የእንጨት ዋጋ ደግሞ ከፍ ይላል። እናንተ ደግሞ ያቅማችሁንና ካፒታላችሁ ምን ያክል ነው የሚለውን በሱ ወስናችሁ ከአነስተኛ ብትጀምሩ ቀስ በቀስ ሁሉ ነገር በራሱ ያድጋል። ዘላችሁ ትልቅ ላይ መውጣት የለባችሁም፣ ወይም ደግሞ ያላችሁን ካፒታል በሆነ ነገር ብቻ መጨረስ የለባችሁም። ይሄን ሁሉ ቀድማችሁ አስባችሁ ምን ያክል ይሆናል ብላችሁ አስባችሁ ብትጀምሩ ነው የሚሻለው። አንዳንድ ትልቅ ነገር ታወጡና መጨረሻ ላይ ወደ ኪሳራ ትሄዳላችሁ። ስለዚህ ቢዝነስ ስትጀምሩ ከአነስተኛ ቢሆን የበለጠ አሪፍ ይሆንላችኋል። ለወንበርና ለጠረጴዛ የሚያስፈልጋችሁ 20 ሺህ ብር ነው። በአራተኛ ደረጃ ብርጭቆ ያስፈልጋችኋል። ለስላሳ ከፍታችሁ ወይም ውሃ የምታቀርቡበት ለከስተመሮቻችሁ ውሃ ልታቀርቡበት የምትችሉት ወይም ለስላሳ ብትታዘዙ ለስላሳ ልታቀርቡበት የምትችሉት ብርጭቆ ያስፈልጋችኋል። 10 ሺህ ብር ብርጭቆ ብትገዙ በቂያችሁ ነው። በአሁኑ የገበያ ዋጋ በ10 ሺህ ብር ብትገዙ በቂያችሁ ነው አነስተኛ ሽሮ ቤት ለመክፈት። በአምስተኛ ደረጃ ልሰሩባቸው የምትችሉባቸው ወይም ልታቀርቡ የምትችሉባቸው ሳህኖች፣ ድስቶች፣ ጭልፋዎች እነዚህ ያስፈልጓችኋል። ያው በዝርዝር ብነግራችሁ ብዙ ነው የሚሆኑት። ጠቅለል ብዬ የወጥ ቤት እቃዎችና የምታቀርቡበት ምግብ ልታቀርቡበት የምትችሉት ትሪ ማለት ነው። እሱን በአማካኝ አሁን ባለው የገበያ ሁኔታ የ10 ሺህ ብር ያስፈልጋችኋል። በስድስተኛ ደረጃ ደግሞ ያው ምግብ ቤት ሲከፈት ሰውም ትንሽ ምሳውን እስኪበላ ወይም ደግሞ ቁርሱን እስኪበላ ለመዝናናትም ይፈልጋልና እንደ መዝናኛ የሚሆን እንደ ቲቪ ጂፓስ ያስፈልጋችኋል። ቲቪና ጂፓስ የ25 ሺህ ብር ቲቪና ጂፓስ ብትገዙ በቂያችሁ ነው። በሰባተኛ ደረጃ ደግሞ ቤቱን የተከራያችሁትን ቤት ኮንቴነር ሊሆን ይችላል ወይም ቤት ሊሆን ይችላል። እሱን ማሳመሪያ ብር ትፈልጋላችሁ። ምክንያቱም እንደተከራያችሁት ዝም ብላችሁ አትገቡም። ግድግዳ ቀለም ማስቀባት ሊሆን ይችላል ወይም ደግሞ የተለያዩ ለምግብ ቤት የሚሆኑ ቅርጻ ቅርጾችን ማሰራት ሊሆን ይችላል። ምግብ ቤታችሁን ለማስዋብ የሚያስፈልጋችሁ 15 ሺህ ብር ነው። በስምንተኛ ደረጃ የቤት ክራይ ያስፈልጋችኋል። የቤት ክራይ ደግሞ ያው ከትንሽ እስከ ትልቅ አለ። ለምሳሌ 4 በ3 የሚባሉ ቤቶች አሉ፣ አነስ ያሉ ቤቶች ወይም ደግሞ ኮንቴነሮች አሉና እነዚህን ቤቶች ለመከራየት በአሁኑ ከአንዱ ክፍለ ሀገር ወደ አንዱ ክፍለ ሀገር ሊለያይ ይችላል። የዋጋ ሁኔታው ሊለያይ ይችላል። ምክንያቱም ለምሳሌ የደሴ ላይ ያለው የቤት ክራይ ቡታጅራ ላይ ላይኖር ይችላል። አዲስ አበባ ራሱ ከአንዱ ሰፈር ወደ አንዱ ሰፈር ስትሄዱ ይለያያል የቤት ክራይ ዋጋ። ስለዚህ በ15 ሺህ ብር አነስ ያለች የቤት ክራይ ታገኛላችሁ። በሱ ልትጀምሩ ትችላላችሁ። ይሄ ነገር ያድጋል። እናንተ ለምሳሌ በ15 ሺህ ብር ተከራይታችሁ የምትሰሩበት ቤት ሰፍቶና አድጎ ከ6 ወር ወይም ከአመት በኋላ 50 ሺህ ብር የሚከራይ ቤት ልትከራዩ ትችላላችሁ። ያን መክፈል የምትችሉበት አቅም ሊኖራችሁ ይችላል። ስለዚህ እናንተ ከትንሽ ጀምራችሁ ነገ የተሻለ ለመሆን ወይም የተሻለ ነገር ለማግኘት ስለሆነ የምትጥሩት በአንዴ ትልቅ ቤት ላይ መከራየት አያስፈልጋችሁም። በተለይ ፎቅ ላይ ምናምን የምትከራዩ በጣም ይሄ መካከለኛ ወይም ደግሞ ከፍተኛ ካፒታል አውጥታችሁ ልትከፍቱት የምትችሉበት ቤት ነው የሚሆነው። ስለዚህ በተለይ ከውጭ ሀገር በስደት ያላችሁት ወንድሞቼ ወደ ሀገራችሁ ስትመለሱ ልትከፍቱት የምትችሉት አነስ ያለ፣ በተለይ ደግሞ የክፍለ ሀገር ልጆች ትበዛላችሁ። ከአዲስ አበባ ልጅ ይልቅ የክፍለ ሀገር ልጅ ይበዛልና የክፍለ ሀገር ልጅ ወደ ሀገሩ ሲገባ ያው የተለመደውን ሁሉም ያየውን ያደርጋል፣ ይገባል። ወይም ደግሞ ለቤተሰብ ገንዘቡን እየላከ ወይም ደግሞ ልብስ ወይ የሆነ ነገር እየተባለ ገንዘባችሁን እየላካችሁ ትበላላችሁ። ስለዚህ እናንተ ወደ ሀገራችሁ ስትገቡ ይሄንን የምግብ አንድ ሽሮ ቤት ከፍቼ በሀገሬ መስራት እችላለሁ ብላችሁ የሀገራችሁን ሁኔታ እናንተ ታውቃላችሁ ከኔ የበለጠ። የት ሀገር ያላችሁ የተለያየ ሀገር ያላችሁ ልጆች ስለሆናችሁ የምትመለከቱኝ ሀገራችሁ ላይ ምን አለ፣ ይሄ ነገር ይጠቅመኛል ብላችሁ የምታስቡበት ሁኔታ ሊኖር ስለሚችል፣ ስለዚህ እናንተ ሀገራችሁ ብትከፍቱ ያዋጣችኋል። ስለዚህ እናንተ ከትንሽ ካፒታል ተነስታችሁ ነው ትልቅ ካፒታል ላይ ያለ ቢዝነስ መድረስ የምትችሉት። ስለዚህ ያላችሁን ብር ጠቅላላ አውጥታችሁ ወይም ደግሞ አሪፍ ከሌ ቤት ብንከራይ እንደዚህ አይነት ቤት ተከራየች ምናምን የሚለው ሳይሆን እናንተ ማሰብ ያለባችሁ
ምን ያክል ነው የሚያዋጣኝ፣ የቀን ገቢ ምንድነው ብላችሁ ካልኩሌት አድርጋችሁ ነው ቢዝነሱ መክፈት ያለባችሁ። ሰው ስለከፈተው አይደለም መክፈት ያለባችሁ። አጥንታችሁ ፍላጎታችሁን ሁኔታውን አጥንታችሁ ነው እናንተ ቢዝነሱን መክፈት ያለባችሁ ማለት ነው። በ9ኛ ደረጃ ስራውን ለማፋጠን ቢያንስ 2 ወይም 1 ሰራተኛ ያስፈልጋችኋል። ብቻችሁን ምግብ አብስላችሁ አስተናግዳችሁ እቃ አጥባችሁ ቤት አጽድታችሁ ብቻችሁን ሆናችሁ ልትሰሩት አትችሉም። ምክንያቱም አንድ ሰው ምንም ሊያደርግ አይችልም። ስለዚህ ቢያንስ 2 ሰው እንደኔ 2 ሰው ቢሆን በጣም አሪፍ ነው። ካለዛ ደግሞ 1 ሰው ያላችሁን ካፒታል አይታችሁ 1 ሰው ብትቀጥሩ በጣም አሪፍ ነው የሚሆነው። እናንተ ግን እዛ ቦታ ላይ ሰው ስትቀጥሩ እናንተ ዋና መሆን አለባችሁ። ምክንያቱም ለመቆጣጠርም ምን ያክል ያተርፋል፣ ምን ያክል ነው ጥቅሙ፣ እንደገና ደግሞ ደንበኛ ለመያዝም እናንተ ወሳኝ ናችሁ። የመጀመሪያ ነገር ቤታችሁ እስኪለምድ ድረስ እናንተ ብታስተናግዱ፣ እናንተ ነገሮች ብትቆጣጠሩ፣ ሁሉም ላይ ልግባ፣ ሁሉም ይሄን እኔ ላድርግ ሳይሆን ወጡም ላይ እኔ ልግባ፣ ምግብ አስተናጋጅም ልሁን ምናምን ሳይሆን ብቻ አንድ ስራ ይዛችሁ ለምሳሌ ለወጥ ቤት ብትቀጥሩና እንዲሁም ደግሞ ለወጥ ቤት ብትቀጥሩ እና የሚያስተናግድ ወይም ደግሞ እቃ የሚያጥብ ሰው 2ኛ ብትቀጥሩ እናንተ ሂሳብ ተቀባይ እና ምን እንደሚያስፈልጋችሁን ነገር ገዝቶ ማስገባት ወጭና ገቢ ላይ በደንብ ብትሰሩ፣ ምክንያቱም እሱ ላይ ብትሰሩ ነው እናንተ የሚያዋጣው። ያላችሁ ሙያችሁንም ሼር ማድረግ። አሁን ምግብ ለመስራት የእናንተ ሙያ የተሻለ ቢሆንም እዛ ላይም እንዴት መስራት እንዳለባችሁ ሰው አሰልጥናችሁ አስገብታችሁ፣ ነገር ግን እናንተ የሰራተኛ ቁጥጥር ላይና ገቢና ወጪ ላይ ብትሰሩ ነው በጣም አሪፍ የሚሆነው። ምክንያቱም ሁሉም ቦታ ላይ ስትገቡ ባንዴ ብዙ ነገር ማድረግ አትችሉም። ምክንያቱም ከአቅማችሁ በላይ ነው የሚሆነው። ወጥ ቤት ስትሄዱ እዚህ ምግብ ቤት አስተናጋጇ የሆነ ነገር ልታዩ ትችላላችሁ፣ ማለት ሂሳቡ ልትረሱ ትችላላችሁ፣ ወጪ ገቢ ማድረጉ ልትሉ ትችላላችሁ። ስለዚህ ማኔጅ ማድረግ በጣም አስፈላጊ ነው። ራሳችሁን መገኘት ያለባችሁ ቦታ ላይ ብቻ ነው መገኘት ያለባችሁ። ካለዛ ሁሉም ቦታ ላይ እንገኛለን ብላችሁ ካሰባችሁ ከጥቂት ጊዜ በኋላ ሰውም ተሰላችቶ ይሄዳል፣ እናንተም ትሰላቻላችሁ፣ ኪሳራ ውስጥ ትገባላችሁ ማለት ነው። ስለዚህ እናንተ የራሳችሁ የሆነ መስመር ሊኖራችሁ ይገባል። ቤታችሁ ውስጥ የምታስተናግዱት እናንተ ከሆናችሁ እናንተ ናችሁ መሆን ያለባችሁ። ወጥ የምትሰራዋ ሌላ ወይም እቃ የምታጥበዋ ሌላ ነው መሆን ያለበት። ሁሉም ቦታ ላይ መገኘት የለባችሁ፣ መቆጣጠር አለባችሁ። መገኘት የለባችሁም ስላችሁ ሁሉንም እኔ ልስራው ሳይሆን ቁጥጥር ላይ ነው እናንተ መገኘት ያለባችሁ ለማለት ፈልጌ ነው። 2 ሰራተኛ የሚሆን ደሞዝ 10,000 ብር ብላችሁ መያዝ ይኖርባችኋል። በ10ኛ ደረጃ ደግሞ ስራውን ለመጀመር የሚያስፈልጓችሁ ግብአቶች አሉ። ለምሳሌ ሽሮ፣ እንዲሁም ደግሞ ጧት ቁርስ ልትሰሩ ትችላላችሁ። እንደ እንቁላል፣ ፉል፣ የተለያዩ ነገሮች ለምሳሌ ሻይ፣ ለሻይ የሚሆን ወይም ደግሞ ቡና፣ የጀበና ቡና በዛው አያይዛችሁ ልትጀምሩ ትችላላችሁ። ለነዚህ የሚሆን በየአይነትም በዛው ትጀምራላችሁ። አነስ ያለ ሽሮ ቤት ሲባል ሽሮ ቤት ብቻ አይደለም ይዛችሁ የምትቀመጡት፣ ምክንያቱም ከሽሮ ቤት ጋር አብሮ ብዙ ነገር ስለሚሄድ እነሱን ጨምራችሁ ትይዛላችሁ። ለነዚህ የሚሆኗችሁ የ20,000 ብር 20,000 ብር በቂያችሁ ነው። ለዚህ የሚሆናችሁ 20,000 ብር በቂያችሁ ነው። እንዲሁም ደግሞ ለስላሳ ውሃ ለማውረድ የሚያስፈልጋችሁ የውሃ ያው ከነ ሃይላንዱ ነው የሚወርደው፣ ችግር የለውም። ግን ለስላሳ ስታወርዱ ጠርሙስ መግዛት አለባችሁ ወይም ደግሞ ሳጥን መግዛት አለባችሁ። ብቻ ለውሃም ለለስላሳ እስከነ ሳጥንና ጠርሙሱም አነስ ያለ ስለሆነ ወዳው ስለሚገለባበት የ10,000 ብር በቂያችሁ ነው። ሽሮ ቤት ለመክፈት ከብዙ በጥቂቱ ብዙ ልንል እንችላለን። ማለት ሁሉንም ዘርዝሬ ብነግራችሁ በጣም ብዙ ነው። 1 ሰዓት 2 ሰዓት ቪዲዮ ሊሆን ይችላል። ሽሮ ቤት ለመክፈት የሚያስፈልጋችሁ ዋና ዋናዎቹ እነዚህ ናቸው። ነገር ግን ሽሮ ቤት ስትከፍቱ በጣም መጠንቀቅ ያለባችሁ ደስ ባላችሁ ወይም ባላችሁበት ቦታ አይደለም መክፈት ያለባችሁ። በተለይ የጉልበት ሰራተኛ የሚበዛበት አካባቢ፣ ትምህርት ቤቶች፣ ገበያዎች፣ መናኸሪያዎች ብትጀምሩ በጣም አዋጭ ነው የሚሆነው። ምክንያቱም በጣም ብዙ ሰው በየቀኑ ከአንድ ቦታ ወደ አንድ ቦታ ስለሚንቀሳቀስ እናንተ ተጠቃሚ ትሆናላችሁ። ስለዚህ ይሄን ቢዝነስ ስትጀምሩ እነዚህ ቦታዎች ምን ያክል ተጠቃሚ ያላቸው፣ እነዛ ቦታዎችም ስትሄዱ ግን እነሱ ሰዎች ጋር ተወዳዳሪ ለመሆን ምን እኔ የተለየ ነገር አለኝ ብላችሁ ማሰብ አለባችሁ። ወይ
ምግባችሁ ምንድነው የሚጣፍጠው? ዋጋችሁ ላይ ያለው ንጽህናው፣ ጥራቱ። ስለዚህ እሱን ማሰብ ይኖርባችኋል። ሽሮ ቤት መናኸሪያ ያዋጣል ስላልኳችሁ ብቻ መናኸሪያ ሄዳችሁ ዝም ብላችሁ አትከፍቱ። እዛ አካባቢ ካለው ሽሮ ቤት ሊለይ የሚችለው የእናንተ ሽሮ ቤት በምንድን ነው የሚለውን እናንተ ራሳችሁ ማሰብ ወይም ደግሞ እኔ በዚህ እለያለሁ የሚለውን ነገር ማሰብ መቻል አለባችሁ። እንዲሁም ደግሞ አሪፍ የሆነ ባነር ሰርታችሁ ብትሰቅሉ ወይም ብትለጥፉ፣ ምክንያቱም ማስታወቂያ ያስፈልገዋል። ስለዚህ እንደዛ ብታደርጉ በጣም አሪፍ ነው የሚሆነው። የሰራተኛ አያያዛችሁ ወይም ደግሞ ደንበኛ አያያዛችሁ ላይ በደንብ ብትሰሩ ደንበኞች ሁል ጊዜ እናንተ ከሌ ይመጣል ብላችሁ ነው እንትን ልትሉ የምትችሉ። ምክንያቱም አዳዲስ ሰው በብዛት አንዴ እናንተ ከተለመዳችሁ ስማችሁ እዛ ቦታ ላይ እንትን ካለ በኋላ ደንበኛችሁ ከሌ ይመጣል ብላችሁ የተለየ ከሌ እኮ ይሄን ነው የሚፈልገው ብላችሁ ልትሰሩ ትችላላችሁ። ስለዚህ ምግብ ቤት ለመክፈት የሚያስፈልጋችሁ ከብዙ በጥቂቱ ይሄ ነው። አነስተኛ ሽሮ ቤት ለመክፈት የሚያስፈልጋችሁ አሁን ጠቅለል ያለ ካፒታል እነግራችኋለሁ። በአሁኑ ሰዓት ይሄን ቪዲዮ በሰራሁበት 2017 ዓመተ ምህረት እስከዚህ በዚህ ጊዜ ልትከፍቱበት የምትችሉት በኢትዮጵያ፣ ምክንያቱም ወር አመት በጨመረ ቁጥር ካፒታሉም እየጨመረ ይሄዳል። ይሄን አሁን ከአንድ አመት በኋላ በዚህ ካፒታል አነስተኛ ሽሮ ቤት ልትከፍቱበት አትችሉም። ስለዚህ በዚህ አመት ወደ ሀገራችሁ ልትገቡ ያሰባችሁ እህት ወንድሞቼ ካላችሁ ይሄንን ቢዝነስ ለመክፈት አስባችሁበት ወይም ደግሞ ተዘጋጅታችሁበት ወደ ሀገራችሁ ብትገቡ ይሄን ያህል ካፒታል ይዛችሁ ብትገቡ መስራት ትችላላችሁ። በዚህ ካፒታል የሚያስፈልጋችሁ ካፒታል 185 ሺህ ብር ነው። የኢትዮጵያ 185 ሺህ ብር ብትይዙ በጣም አሪፍ የሆነ ሽሮ ቤት ይከፍትላችኋል። ነገር ግን እኔ እንደ ሀሳብ ወይም ከልምዴ ወይም ደግሞ ካየሁት አንጻር ልነግራችሁ የምችለው የገበያ መዋዠቅ ሊኖር ይችላል። የምትገዟቸው ሽሮ፣ ዘይት፣ ለስላሳዎች፣ ውሃዎች የምታወርዷቸው የቤት ኪራይ ሊጨምር ይችላል በወሩ። ስለዚህ እነዚህን ልትቋቋሙበት የምትችሉት ቢያንስ ተቀማጭ ከካፒታላችሁ ከ185 ሺህ ብር ውጭ ከ50 እስከ 100 ሺህ ብር ካፒታል ቢኖራችሁ የዋጋ ግሽፈቱንም ወይም ደግሞ የመጀመሪያ ወር፣ የሁለተኛ ወር፣ ሶስተኛ ወር ላይ ደንበኛ እስክትይዙ ድረስ እናንተ ገበያው እስኪገባችሁ ድረስ ኪሳራም ሊኖር ስለሚችል እሱን ለመቋቋም ከካፒታላችሁ ውጭ ተቀማጭ ብር ቢኖራችሁ በጣም አሪፍ ነው የሚሆነው። ይሄን ቢዝነስ ለመጀመር ቶሎ ብላችሁ ተስፋ ቆርጣችሁ ከገበያው አትወጡም ወይም ደግሞ ከቢዝነሱ አትወጡም። ረጅም ጊዜ ለመዝለቅ ቢያንስ ከ50 እስከ 100 ሺህ ብር ድረስ የካፒታል መጠባበቂያ ያስፈልጋችኋል። የዛሬው ቪዲዮአችን ይሄን ይመስል ነበር። እንደጠቀማችሁ ተስፋ አደርጋለሁኝ። ቪዲዮውን ከወደዳችሁ ላይክ ማድረግ እንዳትረሱ፣ እንዲሁም ኮሜንት አስተያየታችሁን በኮሜንት መስጫ ሳጥን ላይ አስቀምጡልን። ታዲያ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንደዚህ አይነት የቢዝነስ ሀሳቦች፣ የተለያዩ የቢዝነስ ሀሳቦች በዚህ ቻናል ላይ እንለቃለን። ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።